እዚሁ ሶሻል ሚዲያ ላይ አውቃችሁኝ ወዳችሁ ፈቅዳችሁ ፎሎ አድርጋችሁኝ ላይክ ለምታደርጉኝ ስራዎቼን ወዳችሁ ደግሞ ኮሜንት ለምትሰጡኝ ለእናንተ ትልቅ የሆነ አክብሮት አለኝ። ሰላማችሁ ብዝት ይበልልኝ። ላቭ ዩ ጋይስ። በአንጻሩ ደግሞ የምታውቁኝ ጓደኞቼ ሆናችሁ ቤተሰብ የሆናችሁ ስንደዋወል ሃይ ብላችሁኝ ከዛ በኋላ ምን ትሉኛላችሁ? እዛ የምትሰራቸውን ቪዲዮዎች አይተናቸዋል አሪፍ ነው ምናምን ትሉኛላችሁ። በጣም ነው የሚገርመኝ። ልክ በአጋጣሚ ስልክ ስደውልላችሁ በዛን አስታካችሁ ነው ስራዎችን ምናምን አይተን ነው ቲክቶክ ላይ ምናምን ትሉኛላችሁ። ለምን? ልክ ወደውና ፈቅደው ፎሎ አድርገውኝ ላይክ እና ኮሜንት እንደሚሰጡኝ ሰዎች እዛው የሰራሁት ቪዲዮ ላይ ለምንድነው ኮሜንት የማትሰጡኝ? ለምንድነው ላይክ የማታደርጉኝ? ምንድነው ችግራችሁ? ምን ይሰራልኛል? እኔ ስታገኘኝ ወይም በስልክ ወይም የሆነ ቦታ ላይ መንገድ ላይ ስታገኘኝ ቪዲዮዎች ምናምን አሪፍ ናቸው ለምን ትሉኛላችሁ? ለምን እንደሌሎቹ እዛው ላይ ኮሜንት አትሰጡኝም? በጣም የታዘብኩት ነገር ነው። እናንተስ ይሄ ነገር እንደኔ ደርሶባችሁ ያውቃል? እኔ በጣም ብዙ ጊዜ ስላጋጠመኝ ነው። ግን ወዳችሁና ፈቅዳችሁ ፎሎ አድርጋችሁ ኮሜንት ለምታረጉኝ ለምታበረታቱኝ ክብርና ምስጋና ለእናንተ ይሁንልኝ። ላቭ ዩ ጋይስ።